የንግስት እሌኒ ታሪክ በ15ኛው ክፍለ ዘመን እሌኒ በሃዲያ ሱልጣኔት ተወለደች። የሃዲያ ንጉስም ልጅ ነበረች። የሃዲያ ሱልጣኔትም ለኢትዮጵያ ንጉሰ ነገስት በየዓመቱ ይገብር ነበር። በጊዜውም በኢትዮጵያ ዘርዓ ያዕቆብ ንጉሰ ነገስት ነበረ። እሌኒም ካደገች ከጊዜያት በኋላ የሃዲያ ሱልጣኔት መሪ ለአጼ ዘርዓ ያዕቆብ ዓመታዊ ግብር አልገብርም አለ። አጼ ዘርዓ ያዕቆብም የሃዲያ ሱልጣኔቱን ወረረ። እሌኒም በምርኮ ተወሰደች። ሃይማኖቷንም ወደ ክርስትና አስቀየሯትና ዘርዓ ያዕቆብ አገባት። ዘርዓ ያዕቆብ ግን ከእሌኒ ልጅ አልተወለደለትም ነበር። እሌኒ ግን በፖለቲካው እጅግ ተጽዕኖ የምትፈጥር ሴት ነበረች። ዘርዓ ያዕቆብ ከሞተ በኋላ ከሌላኛዋ ሚስቱ ከጽዮን ሞገሳ የተወለደለት ልጁ በእደ ማርያም ቀዳማዊ ነገሰ። ንጉስ በእደ ማርያም እናቱ ጽዮን ሞገሳ ሞታ ስለነበር እናት ንግስት የሚለውን ማዕረግ ለእሌኒ ሰጣት። እሌኒ እጅግ ወሳኝ የንጉሰ ነገስት ቤተሰብ አባል ነበረች። አጼ በእደ ማርያም ሞቶ ልጁ እስክንድር ሲነግስም እቴጌ እሌኒ በቢትወደድ አምሃ ሚካኤል ከስልጣኗ ወርዳ ነበር። ነገር ግን እርሷ ብልጥ ስለነበረች ዝም ብላ ተቀመጠችና በ1478 አካባቢ በተደረገው የቤተ መንግስት አድማ ተሳተፈች። የተሳትፏም ውጤት የአምሃ ሚካኤል ከቢትወደድነት ስልጣን መውረድና መገደል ነበር። ወደ ስልጣኗም ከተመለሰች በኋላ ንጉሰ ነገስቱ ቢኖርም እርሷ በመንግስት ውስጥ የመሪነት ሚና ትጫወት ነበር። ይህም እስከ አጼ ናኦድ ዘመን ቀጥሏል። በአጼ ናኦድ ዘመንም በነበረው የኢትዮጵያና አዳል ጦርነት ወቅት ንጉሱ አጼ ናኦድ በኢሚር ማህፉዝ በሚመራው የአዳል ጦር ተገደለ። ናኦድ ሲሞትም ንግስት እሌኒና የጊዜው አቡነ ማርቆስ ልብነ ድንግልን ንጉስ አደረጉት። ይህም እሌኒ ምን ያህል ስልጣን እንደነበራት ያሳያል። ልብነ ድንግል ልጅ ነበረና እሌኒ ለእርሱ ዋና እንደራሴ ሆና ታገለግል ነበር። ንጉሱም እሌኒን የወዳትና እንደ እናቱም ያያት ነበር። እሌኒም በጎጃም ሰፊ ንብረት ነበራት። እሌኒም በ1514 ዓመተ ምህረት ሞተች። አብዛኛውም ሰው የወዳት ስለነበር ሐዘን ተሰምቶት ነበር። እሌኒ ከሃዲያ ሱልጣኔት በምርኮ የተወሰደች በኢትዮጵያ ንጉሰ ነገስት ቤተሰብ የተቀላቀለችና በ5 ነገስታት ዘመን የነበረች ሴት ነበረች። የአጼ ዘርዓ ያዕቆብ ጊዜ የንጉስ ሚስትነት፣ በአጼ በእደ ማርያም ጊዜ እናት ንግስትነት፣ በአጼ እስክንድር እና በአጼ ናኦድ ጊዜ የመሪነት እንዲሁም በልብነ ድንግል ጊዜ በዋና እንደራሴነት የምታገለግል ሴት ነበረች። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።